ፍቅር ናን ስለ ትዳር ማስብበት ጊዜ አይደለም ቢያንስ የቤተሰቦቼን ህይወት መቀየር አለብኝ አንቺ ደግሞ በጣም ችግር አለብሽ ስንት ነገር ካወራን በኋላ ወደ ኋላ እንመለስ አሌክሲ እኔም እኮ እወድሃለሁ ግን ይሄ ትክክለኛው ጊዜ አይደለም የምር የምትወደኝ ከሆነ ጥቂት ጊዜ መጠበቅ አይከብድም ወይኔ አንቺ ሴትዮ የምር በጣም ችግር 4 ወር ሙሉ ተጠናና ከዚህ በላይ የምር የምትፈልጊው ወይስ የደበቅሽ ነገር አለ ምንም የደበቅኩ ነገር የለም እኔ ከትዳር በፊት ምንም አይነት አይክ ቆይ እኔ እንደማላገባሽ ነው ታስብ አንተ ለስሜ ብቻ ነው እንደምፈልገኝ ከዚህ ውጪ ሌላ ወሬ የለህም እንዴ በዚህ ጉዳይ እኮ ጊዜ እያጠፋ ነው ይኸውልሽ አንድ ያልተረዳሽ ነገር ወንድ ነኝ አይደል ስሜት አለ አሁን ቆይ ምን የቀረ ነገር አለ ኦሬዲ እኮ ተጋብተናል ማለት እንጂ ማለት ለኔም እያሰብሽ ገና ለትዳር ዝግጁ አይደለም ትዳር እኮ ቀልድ አይደለም እንደውም ታየው በቃሽ ችግር የለም ሰው ፍቅረኛዬ ትዳር ፈራ ምናምን እያለ ግራ ይጋባል አንቺ አረ የምር በጣም ሽ ቆይ አንተ ለኔ ህልምና ግድ የለህም እሺ ቆይ ትዳር ብንይዝስ አባት ለመሆን ዝግጁ ነህ ንገረኝ ዝግጁ ነህ ትዳር አይደል እንዴ ምንድነው ትልቅ ሳይንስ አረግሽው ለዚህ እኮ ነው የትዳር ትርጉሙ አልገባህም ለትዳር ዝግጁ አይደለም ብቋል አንተ በትዳር ስም ሌላ ነገር ነው ማለት የምትፈልገው አይራማ እንቁ የቀበርሽ አስመስልሽው ምንድነው ሴት ባገሩ ሞልት አይ የመረኝ ምን ሆነሽ ያኔ ወንድም ተወኝ እኔ ከትዳር በፊት ምንም አይነት የሴክስ ግንኙነት እንዲኖረን አልፈልግም በቃ የኔ ውሳኔሽ ወሰንሽ በቃ እዚህ ጉዳይ ላይ ደጋግመን ባንኖር ደስ ይለኛል ምንም የምንቀይረው ነገር አይኖርም አንዴ ማገኘው ሰው አለ ደህና ዋልክ አሌክስ? ሰላም ነው እንዴት ዋል? ሰላም ነው? አለን። አንተ ስልክን ማንሳት ታውቅ እንዴ? ማዘር አላየሁትም ነበር ደውሎ ነበር እንዴ ቀጥቅጭ የሚያነሳልኝ ሳጣ እኮ ነው ቤት ድረስ የመጣሁት ትንሽ ስራ ይዤ ነበር በሰላም ነው የደወሉት ማዘር የልጅቷ እኮ መምጫ ደረሰ እየተዘጋጀ ነው ግን እንዴ ማዘር ይሄ ምን ዝግጅት ያስፈልጋል እንደመጣሽ ቀጥታ ወደ ትዳር ነው ምክንያቱም ልጅቷ በረሃ ለበረሃ ብዙ አመት ነች አሁን የምትከበረበት ጊዜ እውነቴን ነው ደግሞ ዘመዶቿ ከሰሙ ብሯን ለማጣፋት ከመምጣት ወደ ኋላ አይሉ ሳይደርሱ መድረስ አለብን እኛ ቀድመን መገኘት አለብን ማዘርዬ እንዲህ የሚባል ነገር የለም እንደመጣች እጇ ላይ ያለውን ገንዘብ ነጥቆ ቀጥታ ባንክ ላይ ማስቀመጥ ነው ምክንያቱም እሷ ደግሉን የምትለው ነገር አላት ስማይ ደግሞ ብሯን ሳታጠፋ ቀድመን እኛ መገኘት አለብን ሳት ቀድመን መቅደም ነው ያለብን ደግሞ ስልክህንም ቢሆን አንሳ ነገ ከነገ ወዲያ ተመልሼ እመጣለሁ አረ ማዘር ችግር የለውም እርሶ ደግሞ ይለፋል እኔ አልመጣም ያ ቀልበቢስ እመጣለሁ እያልከኝ አይደል እንዴ ልጅ ፈቀር ይደርስ አረ ማዘር እንደዛ እኮ አይደለም ያው የዝግጅት ነገር ሆኖብኝ እኮ ነው እርሶ ደግሞ ያው ሲመቸው መምጣት ይችላል በል እንግዲህ ደህና ዋል የት ነህ? ስራ ነኝ ለምን ፈልግሽ? አንድ የማማክርህ ነገር ነበር። አሁን አልችልም ስራ ነኝ። ፍቅር ግን ለምንድን ነው ድብቅ የምትሆነው? የምትሰራውን ስራ ቤትህን ምንም እኮ ስላንተ አላውቅም። አረ ሚስቴ ሳትሆኚ ቁጥጥር ማማረሽ? አትቀልድ የምሬን ነው። ዛሬ ደግሞ እንዴት ነው ጫን ያለው? አዎ የነገ ሚስትህ ከሆንኩ ላውቅህ ይገባል። እንዴ ስላልጠየቅሽኝ ነው እንጂ ምን ችግር አለ?
የተለመደው ቦታ ነኝና ወስድሻለሁ። ቤቴን እንደው ማሳይሻለሁ። እሺ ደህና ወይ? እሺ በል ደህና የኔ ሚስት ቁጥጥር ጀመርሽ ደግሞ አይደል? በዚህ አይነት እኮ በቃ ነገ አትጠጣ አታምሽቲ ነው። አሌክስዬ እንደዛ አይደለም። ዛሬ ገና እንደ ፍቅረኛ እንዳስበኝ ያደረግ። ቤት ደግሞ በጣም ነው የሚያምረው። እንደዚህ ልባም አትመስለኝም ነበር። ግን ለምን ነበር የምትደብቀኝ? አይደለም የኔ ፍቅር፣ ልደብቅሽ ፈልጌ እኮ አይደለም። የምሰራው ስራ በጣም ከባድ ስራ ስለሆነ ደግሞ ገና ምን አይተሽ ዓለምሽን ማሳይሽ። አሌክስዬ ባይገርምህ 6 ዓመት ነው ባንክ ቤት የሰራሁት። ባንክ ቡኬ ውስጥ ያለው ግን 3000 ብር ነው። ቤተሰቦቼን ለማሳደግ የለፉትን ልፋት መልሳለሁ ብዬ ነበር የማስበው። እንኳን ለነሱ ለሆን ለራሴ መጣጣት ኖ እንደዚህ ማጥበይ። ከሰው ጋር ሲጀመር ውድድር ውስጥ መግባት አያስፈልግም። የኔ ማለት እንጂ አሁንስ የቤተሰቦቼን ፊት ማየት ነው ያስጣል። እነሱ ደግሞ ነጋ ጠባ አግቢ እድሜ ሄደ ነው የሚሉት። ቆይ ትዳር ቀልድ ነው? ሰው መታ ብሎ የሚገባ ነገር ነው? ውዴ ልታለቅሽ ነው እንዴ? ሁሉም ነገር ነው ያስጠላኝ። ውዴ ተመስገን ነው የሚባለው። እዚህ ቤት አሌክስ። ሰላም ነው ማዘር። አሌክስ እንዴት ዋልክ? ሰላም እንግዳ አለብህ እንዴ? ከእንግዳ ጋር መሆኑን ልኳል። አያውቋትም እንዴ? ኧረ መቼ አወኳት? አይቻልም ማለት እህቶ። ኧረ ነይ እስቲ ሳሚ። እንግዳቶችም እንዴ እንዴት ነሽ? እኔ አሁን አንተ ቆንጅዬ እህት አይደል እንዴ ያለች? አዎ ቆንጅዬ ናት አይደል? ከዘር ነው። አይ አሌክስ ደግሞ እኮ ያንተ ቀልድ አይጠገብም። ምን ሆና ነው ደግሞ የምታለቅሰው? ምን የዘንድሮ ልጅ እኮ ያው ታው እንደዚህማ አይባልም። የኔ ልጅ አመማረከሽ እንዴ? ምን ሆንሽ? ደህና ነኝ ማዘር። ምን ማዘር? ያው የዘንድሮ ሴቶች ያላቅማቸው እየተፍጨረጨሩ ወንድ ላይ ይወጡና መጨረሻ ላይ ይዬ ይላሉ። ደግሞ ለወንድ ነው እንደዚህ የምትሆኙ? አገር ምድሩ በሙሉ ወንድ በሞላበት ይዴ። አይ ማዘር የዘንድሮ ሴቶች መች ወንድ አያያዝ ይችሉና እንዴ? ሩሃማ ማን ናቸው? ጭራሽ ብለህ ታረክን። ተካ እዚህ ደርሰናል። እኔ ጉዴ መች አወቅኩ። ኧረ ቆይ ተረጋጊ ውዴ፣ እንዳሰብሽ እኮ አይደለም። ጥሩ እሺ፣ ሚስትህንም አስታውቃቸው። አንዴ ቆይ ተረጋግተሽ ለምን አሰኝ? ዳግመ ስልኬ ላይ እንዳትደውል። ምን አይነት ፈጣጣ ነው ወይ ጉድ! እሺ ቆይ እሷን ላናግራትና እናገርሻለሁ። ታጥቂሽ ሾካካ ማትራባ ልቀቀኝ። አይ እዚች ልጅ ነገር ተዋት፣ ልጅ ስለሆነች እኮ ነው። ኧረ ተሰቃየሁ እኮ ማዘር። ግን ጽጌ ልትመጣ ምን እያሰብኩሽ? እግዚአብሔር ይመስገን አሁን ልጄ ልትመጣ መንገዱን ሰላም ያርግላት። አዎ ዋናው ነገር እሱ ነው። ታዲያ የሰርጉ ነገር እንዴት እናድርግ? ልጄ በረሃ ለበረሃ የለፋችው እስከዛሬ የኖረችው ለኔ ነው። አሁን ደግሞ መታ ለራሷ መኖር አለባት። አይኗን ባይኗ ማየት አለባት። እኔንም ወግ ማዕረግ ታሳቂ። አሁንማ ማዘር ሁሉ ነገር አለ። ስቃዩም ጭንቀቱም ሁሉ ነገር ተገላገለ። እኔ ራሱ 6 ዓመት ሙሉ በስልክ ብቻ ነበር ማግኘት። አሁን ፈጣሪ ይመስገን በአካል ተገናኘን። አሁን የሚያስፈልገን ምንድነው? ስለ ወደፊቱ ማሰብ ብቻ። አሁንማ ሁሉም ነገር አለፈ ልጅ። እናንተ በአንድ መሰብሰብ አለባችሁ። አዎ ምን ጥያቄ አለው? ያው እንደምታየው ቤቱን በጣም ብዙ ብር ነው የፈጀው። እኔ ጋርም ደግሞ የተወሰነ ሳንቲም አለ። ይሁን እንግዲህ ምን ይደረጋል። እሷም ስታየው ደስ እንዲላት ነው። አንተ ጋር ብር ልክ ያለው የመኪና ብር ብላኛለች። እኔ ጋርም የላከችው ብር አለ። አንድ ላይ ሆኖ መቋቋሚያ ሆናችኋል። አይ ማዘር እርስዎ እንደሆነ የልጆት ነገር አይሆንም።
ደርሶ የተላከ ለእርሶ ነው የሚሆነው። ሌላ ማንም ይወስዱ። እሷ እዛ ለፍታ ያመጣችውን ገንዘብ እኔ ማጥፋቱ ህሊኔ አይፈቅድም። አሌክስ በል እንግዲህ ትዳር ልትይዙ አይደል? ተዘጋጅ እንግዲህ። አይ ማዘር፣ ምን መዘጋጀት ያስፈልጋል? አሁን እሷ ትምጣ እንጂ እኔ ዝግጁ ነኝ። በእጅ ጥሩ ብለሃል። ይኸውልሽ የኔ ውድ፣ አንቺ ብቻ አትጨነቂ። ሁሉን ነገር ነው ጨርሻለሁ። ብቻ ከአንቺ የሚጠበቀው ቀጥ ብለሽ መምጣት። አሌክስዬ እንዴት እንደናፈከኝ እኔ ነኝ የማውቀው። ደግሞ እስከማይቸኩያለሁ። ጽጌ ይገርምሻል፣ በህይወቴ ለምን ነገር እንደዚህ ምን ላምጣልህ የኔ ፍቅር? ምንድን ነው የምትፈልገው? ከእንግዲህ እንደፈለግ ማንኛውም ዕቃ እንችልኝ ማለት አይቻልም። ምክንያቱም አንደኛዬን እንደምመጣ እንዳትረሳ የኔ ጣፋጭ። የምሬን ነው የምልሽ። እኔ አንቺ ብቻ ነው። ሌላውን ነገር ደግሞ ያው ፈጣሪ ይሞላል። እኔ የምልህ በላኩልህ ብር መኪናውን ገዛኸው እንዴ? አይ ይሄ እንኳን አያስፈልግም። ስትመጪ ይደርሳል። ደግሞ አብረን እንገዛዋለን። አሌክስዬ ብሩን እንዳታጠፋው። ሌላ ብር የለኝም። መቼም አንተ እነዛ ጓደኞች እያሉ አርፋ አትቀመጥም አይደል? ባለፈው ያጠፋኸውን ብር ለማየ የደበቀው ከሰማች ጥሩ ነገር አይፈጠርም ብዬ ነው። ይሄ ግን የመጨረሻ ነው። እኔም ግርድና ሰልችቶኛል። ሀገሬ ላይ መጥቼ በሰላም ማረፍ ነው የምፈልገው። ይኸውልሽ የኔ ውድ፣ አንቺን ብቻ ነው የምፈልገው። ላገኝሽ ነው መሰለኝ ናፍቆቴ በጣም ጫን። ነይልኝ ጣፋጭ። ሲጀመር ያንቺን ላብ የምበላ ይመስልሻል? ያልተቀየርኩ ነው ይመስልሽ? ይኸውልሽ የድሮ አሌክስ እንዳልመስልሽ አሁን በጣም ተቀየርልሻለሁ። ብቻ አንቺ በሰላም ነይልኝ። ኧረ ተው እስቲ ስመጣ እናየው የለ እንዴ? እኔም ናፍቀኸኛል። በቃ ስራ አልጨረስኩም፣ እደውልልሃለሁ። እሺ እኔ ውድ፣ ቻው በቃ። ዛሬማ በደስታ ማውለድ እንደዚህ ደስ ብሎ አይቼ እኮ አላውቅም። የምር ማመን ነው ከበደ። እንዴት ዛሬ ግን ይሻልሽ? አሌክስዬ እኔም እኮ ጠልቼው አይደለም፣ ቢሆንም መጠንቀቁ ለሁለታችን ነው። ግን እህትህ እንደው እስኪሰማ ድረስ እንደዛ አልተረዳውም ነበር። ውዴ ነገርኩሽ አይደል እንዴ? አንተን ካስደሰተ ከምትጨነቅብኝ ይሄ ለኔ ትንሽ ነገር ነው። ምንም ችግር የለውም። አይ እናቴ፣ ለዚህ እኮ ነው ሙች። ተው እስኪ ደግሞ ያልነገርኩኝ ነገር ውዴ፣ እኔ ሙካ ያልነገርኩሽ ለኔ ሙካ የመጀመሪያ ነሽ። ለአንተ ብዬ እኮ ነው ያልነገርኩህ። ቆይ እኔ ነው ድንግልና የወደድከው? ዝም በይ እባክሽ። ክብሬ ምናምን ብለሽ ትዘላብጃለ። አሁን ምን ነው የምትሆነው? እኔ እኮ ያን ያህል ግድ ቆይ ይሄ ፍቅራችን ይረብሻል እንዴ? እስከ ዛሬ ተቆጥበን ቆየ። አንድ የመንዘራዘል ከጀመርሽ ደግሞ ለምንድን ነው እንደዚህ አይነት ነገር እንዳናደርግ የምትፈልጊው? አሌክስ አትሳደብ። የተሳደብክ እኮ ነው። ስርዓት ያዝ እንግዲህ። ቀድሜ ማወቅ የጠቀመኝ ከማንም ዘርዛላ ጋር ትዳር መስርቼ። ለዚህ ብለህ ጠላኸኝ ማለት ነው ወይስ ምንድን ነው? እንዴት እንዳስጠላሽ! የምር ሰው እንደዚህ አስጠልቶኛል። ምንድን ነው ነገሩን የምታካብደው? አንተ ራስህ ያልሆንከውን ነገር እኔ እንዳደርግ ትጠብቃለህ እንዴ? ስሚ፣ ከማንም ወንድ ጋር ስትጋደም የከረመች ሴት ጋር ምንም አይነት ግንኙነት እንዲኖረኝ አልፈልግም። እሺ በቃ ተረጋጋ። ምንድን ነው ቆይ እንደዚህ የምታካብደው? ይኸውልሽ አጠገቤ እንዳደርሽ። አሁን ተነሽ ነው ውጪ። እወጣለሁ በቃ ውጪ። ተረጋጋ። አንቺ ያለሽ
በነገራችን ላይ መልክሽ እኮ ተቀየረ። ያን ያክል ተቀየርኩብህ እንዴ? አየር እኮ ነው ደግሞ እንዴት ናፍቀኸኝ እንደነበር ስላገኘሁ በጣም ደስ ብሎኛል። ሰይም እኔማ የመጀመሪያ ቀን ኤርፖርት ሳይሽ ማለት ነው ሌላ ሰው መስላኝ ኧረ ማለት ዳሬ ምናምን አልኩ። ውሸት። ይሄማ ያንተ ፈጠራ ነው። የምር አንተ ግን ምንም አልተቀየርክም። ፊት ያው ነው። አዎ እባክሽ ኢትዮጵያና እኔ እኮ አትለወጡ ተብለን ተረግመናል። አዲስ አበባ ደግሞ በጣም አምሮባታል። ሌላ ከተማ እኮ ነው የምትመስለው። የማየ ቤት ራሱ ጠፍቶብኝ ቅድም ስደናገር ነበር አሌክሲ። እስካሁን ኑሯችንን ብለን ፍቅራችንን ጎርተናል። ከዚህ በኋላ ቀጥታ ወለም ዘለም የለም ወደ ትዳር ነው የምንገባው። ተስማሚያለሽ? ደግሞ ያልነገርኩሽ ነገር ትዳራችን ህጋዊ መሆን አለበት፣ በወረቀት ላይ መስፈር አለበት። እሺ እንዴ፣ ደስ ይለኛል። ግን በዚህ ሳምንት ትንሽ ስለደከመኝ ማረፍ ነው የምፈልገው። እንዴት እንደደከመኝ አልገባም። ሰውነቴ ራሱ ጎግሏል። እሱም አልከሽ በደንብ ረፊ ደግሞ በኋላ ከተማ እንወጣና በደንብ ሳይሽ እሺ እቴም እጄን ደግሞ በደንብ ታውቂያታለሽ። የምታሳርፍ ልጅ ናት። ኧረ እባክህ ምን አባሽ ጀል ሰው ነው እንዴ? አንተ እስመራ ወድድ እኮ ነው ማለት እንዴ ቤቶች እንደምን አላችሁ? እንዴት ናችሁ? ሰላም ነው? እንዴት ነው? ወይ እንዴት ነሽ? ሰላም ነው? ሁሉ ሰላም? እንዴት ናችሁ? እኛን እንመጣለን። ማይ ትንሽ ሰዓቱ ገፋ ይበልም እንጂ ብለሽ ደከምሽ እኮ። አይ ልጄ የእናትነት ወጉ ይሄ ነው። መጣው ብለሽ በዛው ትቀሪያለሽ። ማዘርዬ እንግዲህ አይፍረዱብን። አዲስ ፍቅር ሆኖብን ነው። ኧረ ወዲያ ገና አንድ ላይ ልትኖሩ አይደል እንዴ? ምንድነው እንደዚህ ያለ ነገር? አይ ማዘር የወጣትነት ፍቅሮትን በጊዜ አጣጥመው በእኛ ይቀልላሉ አይደል? በቃ ማይ ምሳላ ቀራርብና በልተን አብረን እንወጣለን። አሌክስ ምን ትሰሪያለሽ? ለምንድን ነው የዘጋኸኝ? ካጠፋሁ እሺ ይቅርታ። እንደምወድኸው ቀኗ የምትጫወትብኝ አንቺ አይገባሽም እንዴ? በቃ አትደውይልኝ። በምን ቀን ነው ቆይ ቤቴን ያሳየውሽ? በቃ አትደውይ አልኩሽ፣ አትደውይ። ለምን የኔ ፍቅር እወድሻለሁ እንጋባ ትለኛል ነበር? ትሰሚኛለሽ? በቃ ነገርኩሽ እኮ እኔ ከማንም ዘልዛላ ጋር መጀመሪያው ህይወት የለኝም። በቃ የራሴ ላይፍ አለ። ስለዚህ ውጪልኝ። ምን? ከምን ሆነ አዲስ ህይወት የጀመርከው? ለምን ተዋሻለህ? ይቅርታ አልኩ አይደል? ይቅርታ አድርግልኝ በቃ። አንቺ ሴትዮ ውጪልኝ አልኩሽ እኮ። ለምንድን ነው ስርዓት የማይኖርሽ? በቃ ውጪልኝ። ምንድነው ጉዱ? ምንድነው የማየው? እህቱ ናት። ትንሿ እህቱ። እህቱ? አዎ እኔ ማላቃት። ምን ማለት ነው? እኔ ማላቃት ነው? እኔ ታናሽ እህቴ ናት ብላ አስተዋውቆኝ አይደል? ቆይ ፍቅር እወድሃለሁ እኮ ያላንተ መኖር አንችልም። አፈቅርሃለሁ እኮ እወድሻለሁ። እንጋባ ትለኛል ነበር? እንጋባ፣ አሁኑኑ እንጋባ። ምንድነው የምሰማው አሌክስ? ምንድነው ማየው? ምን እየተካሄደ ነው? ማናት? ምንድናት እሷ? ታናሽ እህቱ እኮ ናት። ታውቂያለሽ? ምን ታናሽ እህቱ እኮ ምንድነው? ምንድነው ደግሞ? እቺ ማናት? አንቺ ራስሽ ማነሽ? እኔማ ፍቅረኛው ነኝ። ፍቅረኛ? እኔ እኮ የ6 ዓመት ፍቅረኛው ነኝ። ምንድነው የምሰማው? ፍቅር ቆይ እንደሱ እኮ አይደለም። ምንድነው የምታስረዳኝ? ምንድነው የምታስረዳት? እንዴት እንደባለክ ነው የምታስረዳት? ወስላታ። ኧረ እነሱ እኮ አይደለም ፍቅሬ ስትልኝ ሰማሁ። ጉድ እኮ ነው። ኦሆ ይኸውልሽ መጀመሪያ እስኪ ስሙ፣ እስኪ ተራራታችሁ ስሙ። እኔን እኮ እያዳመጣችሁኝ እኮ አይደለም። የማትረባ ደግሞ ከአንተ ብሶ እኔን ታቋሽሻለህ፣ እኔን ትኮንናለህ። አትረባም። እሺ እኔ ድሮም ገንዘብህን ብዬ ካልተፈልግ ይመስላል። ዞር በልልኝ። ትሰማኛለህ? እኔ ለ6 ዓመት ባሌ ታማኝ ነው። በፍቅር ፍቅር ምንድነው? ተመለስ ወደዛ ቀጣፊ ሌባ። የሚገርመው ምኑን ያሰማናል? ወይ ጤነኛ የመሰለ ሰው። ቆይ ውድዬ በእናትሽ ተረጋጊ። ምንም እኮ የተፈጠረ ነገር የለም። አንዴ ላስረዳሽ።
ምንድነው የምታስረዳኝ? እባክህ እንዴት እንደማገጥክብኝ ነው የምታስረዳኝ? ስማ አንተ፣ እኔ እኮ የድሮ አመልህን የተውኩ መስሎኝ ነበር። አንተ ውዳቂ፣ ውጣ ከዚህ ባለጌ። አረ እናቴ እንዲህ አይባልም። ቢያንስ እንኳን እርሶ ትልቅ ሰው አይደሉ? ቢያንስ አያስጠይቁም። ማ እኔ አንተ እናት? ሄደን እዘዘ እናትን ፈልግ። ይኸውልህ አሌክስ፣ አይንን ማየት አልፈልግም። በጣም ነው ያስጠላኸኝ። ጽግዬ ከኔ በላይ ማንንም አትስሚ። የእውነቴን ነው የምልሽ። ከኔ በላይ ማንንም የሚቀርብሽ ሰው ትሰማኛለህ? ውጣ ተባልክ እኮ ውጣ። ምን ይገትርሃል? ወይስ ዱላ ነው የፈለግከው? ውጣልኝ በቃ። አሁን ያንተን ድራማ የምሰማበት ጊዜ የለኝም። አንድ ጊዜ ውጣ። መቼም ከዛሬ ነገ ትሻሻላለህ ብዬ ጠበቅኩ። የልጄን ህይወት እንዴት እንደዚህ ታበላሻለህ? አረ ማዘዝ ስላልተረዱኝ የምር ላይ እንደዛ ስንቆር ደግሞ ፋለኝ ብለህ ታወራለህ? አታፍርም እንዴ? ያን ሁላ ብር ስትልክልህ የነበረውን እኮ እንዳጠፋ ነግራኛለች። ስማ፣ ይኸው አደባባይ ላይ አይደል እንዴት ተጋለጥከው? አሁንማ እጅ ከፍንጅ ተይዘሃል። ማዘር ለምን ክፉ ነገር ይናገራል? የሰው ልጆች በቃ ከሰው ክፉ ነገር አይጠፋም። እኔም ቢሆን ለቤቴ ጥሩ ነገር አድርጌ ብዙ ነገር ተማሞቻለሁ። ስማ፣ ከማንም ኮረዳ ጋር ስለማገጥክ ነው እንዴ ትዳርህን የምታቃናው? ማዘር እርሶ ነገሩን ማብረር ሲገቡት ጭራሽ እርሶም ያባብሳል። አይ አሌክስ፣ መቼም መልሼ ከጽጌሬዳ ጋር እኖራለሁ ብለም እንደማታስብ ማለት ነው። እንደዛማ ካሰብ ምን አይነት ፈጣጣ ነህ እባክህ። ትሰማኛለህ? ለመኪና መግዣ ብላ 400 ሺህ ብር የላከችልህን በፍጥነት መልስልህ። ሳይውል ሳያድር በፍጥነት መልስልህ። ማዘር ይወሉት አንድ ነገር በደንብ ይችላል። እኔ የእሷን ብር አልፈልግም፣ ግን አንድ ጊዜ ብቻ አግኝቻት ይቅርታል። ይሄን ብቻ ነው ሲጀመር ለ80 ሺህ ብር ብዬ ከዛው ለብር 80 ሺህ ነው የቀረው። ምን ማለት ነው? ብሩን እኮ ዝም ብዬ እኮ አይደለም ያጠፋሁት። የቤት ዕቃ ሳሟላ ስንት ጉዳይ ሳስጨርስ ነው ብሩ ያለው። ለምንድን ነው የማይረዱ? ይሄ ሁሉ ብር አጥፍተህ ደግሞ አታፍርም? የሰላም የሰው ገንዘብ ለአንተ አይጠቅምህም። ልጄ በረሃ ለበረሃ ተንከራታ ያመጣችው ገንዘብ ልትበላ ያምርሃል። ማዘር የጽጌን ብር ወስዳል እያሉ የኔ የሰው ላምን ሊያደርግ ሊል ነው። በቃ ጨርሻለሁ። ካሁን በኋላ ንግግር የለኝም። ይኸውልህ አሌክስ፣ አንተ የልጅነቴ ነው። አንተ ብዙ ነገር አይቻለሁ። ክፉ ደጉንም አብረን አሳልፈናል። አንተ መቼም አመሉንብህ ከሲስ ስራ አጣፍም። ብር አይበረክትልህም። ስለዚህ እኔ ካንተ ጋር ስቸገር አልኖርም። ጽግዬ ምኑኝ እንደሆነ እኔ ራሱ አለቅ ትዳር ምናምን ከሚያስብ ሰው እንደዛ አይነት ነገር አይጠብቅም። ግን በቃ ጽግዬ በእናትሽ አንድ ጊዜ ብቻ ደስ ሶድ አንዴ ብቻ። አሌክስ ከእንግዲህ የኔና ያንተ ነገር አብቅቶለታል። ስላረክልኝ ነገር ሁሉ አመሰግናለሁ። የጠፋውን ሁሉ ጠፍቶ ቢያንስ ይሄ ቤት አትርፋል። ውዴ እኔ ንብረትሽን ወይም ሀብትሽን ቢያር ድሮም ታውቂያለሽ ምንም በሌለሽ ሳታምልሽ ይሄው ንብረት ብለሽ አስበሽ ነው። የምሬን ነው የምልሽ አሌክስ፣ ይሄ ህይወትን ከቀየረልህ ውሰድ። ትንሽ ብር ነው። አይ ይሄ ችግር የለውም፣ የኔ ስጦታ ነው። አይ ውዴ አልፈልግም። ይሄ ያንቺ ላብ ያንቺ ስለሆነ ያንቺ ውሰድ። ያዘው። በዘመን ያልተቀየረ ይህ ፍቅሬ ወረት አልሻረው አልሆነም አልተመቻችም። ስሚ ልጄ፣ መቼም ከዚህ ከነፈዝ ልጅ ጋር አብሬ እኖራለሁ ብለሽ መቼም እንደማትወስድ አደርጋለሁ። ከዚህ በኋላ ለራስሽ ኑሪ። ልጅ መውለድ አለ፣ ስንት ነገር አለ። የራስሽን ኑሮ ኑሪ። ይሄ ነፈዝ ምን ያደርግልሻል? ጥሩ ውሳኔ ነው የወሰንሽው። በዚህ አቋምሽ እንድትጸኚ ግን እፈልጋለሁ። አሌክስ እኮ አመሉ እንጂ ውስጡ ንጹህ። አይ መስሎሽ ነው ልጄ። መቼስ ያንቺን ንጹህነት አይቶ አይደል ፈጣሪ በአደባባይ ያጋለጠው። መቼስ በጤናው አይደለም ትዳር ይዝበታለሁ ጎጆ መሰረትበታለሁ ባለበት ቤት ሴት ይዞ ባልተጋደመ ኑሮ ቢል ኑሮ ከአንቺ ጋር ይቀጥል ነበር። መቼም አመሉ ነው።
አዎ እሱማ ልክ ነሽ። አሌክስ ብዙ በድሎኛል። ቅልሎ አይገባም። በይ እንግዲህ እንዳታስቢ። ከዚህ በኋላ ወደ ኋላ ማለት የለም። ምን የመሰለ ብረት መዝጊያ የሆነ ባል ነው ማመጣልሽ። እንኳን ላንቺ ለኔም አታስቢ ልጅ። እሺ እማዬ፣ ስለምታስቢልኝ አመሰግናለሁ። ልቤንቺን ባይሰለችሽ እንዲህ ነው ፍቅር